ተወልደናሆም ድንግል ተወልደናሆም ድንግል ሲነገር ነበር በነቢያት አፍ ድንግል አንዱ በእግዚአብሔር ባንዱ በመንፈስ ድንግል አንድ ቀን እንዲሆን ፀሐይ እንዲወጣ ድንግል የናፈቅነው ንጉሥ ሥጋ ለብሶ መጣ ድንግል ተወልደናሆም ድንግል ተወልደናሆም ድንግል አብርሃም ያንን ቀን ለማየት ናፈቀ ድንግል ዳዊት በኤፍራታ ልደቱን አወቀ ድንግል ኢሳያስ ከድንግል ሲወለድ አየና ድንግል ትንቢት ተናገረ ምልክት አለና ድንግል ተወልደናሆም ድንግል ተወልደናሆም ድንግል ኮከብ ከያዕቆብ ይወጣል ሲባል ድንግል ሰማይ ሆነችለት እናቱ ድንግል ድንግል በሕዝቡ መካከል ሆኖ የሚያበራ ድንግል በእርሱ ፈራረሰ የጨለማው ሥራ ድንግል ተወልደናሆም ድንግል ተወልደናሆም ድንግል ከእረኞች ጋር ቤተልሔም ግቦ ድንግል ከነገሥታቱ ጋር መሃን አቅርቦ ድንግል እንስገድ ለሕፃኑ ይገባዋልና ድንግል አለቅነት ሥልጣን በጫንቃው ነውና ድንግል ተወልደናሆም ድንግል ተወልደናሆም ድንግል በዚያም ምድር መንጋቸውን በሌሊት ሲጠብቁ በሜዳ ያደሩ እረኞች ነበሩ። እነሆም የጌታ መልአክ ወደ እነርሱ ቀረበ፣ የጌታ ክብርም በዙሪያቸው አበራ፣ ታላቅ ፍርሃትም ፈሩ። መልአኩም እንዲህ አላቸው፣ እነሆ ለሕዝብ ሁሉ የሚሆን ታላቅ ደስታ የምሥራች እነግራችኋለሁና አትፍሩ። ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋልና። የቅዱስ ሉቃስ ወንጌል ምዕራፍ 2 ቁጥር 8። ኮከብ ከያዕቆብ ይወጣል ሲባል ድንግል ሰማይ ሆነችለት እናቱ ድንግል ድንግል በሕዝቡ መካከል ሆኖ የሚያበራ ድንግል በእርሱ ፈራረሰ የጨለማው ሥራ ድንግል ተወልደናሆም ድንግል ተወልደናሆም ድንግል ከእረኞች ጋር ቤተልሔም ግቦ ድንግል ከነገሥታቱ ጋር መሃን አቅርቦ ድንግል እንስገድ ለሕፃኑ ይገባዋልና ድንግል አለቅነት ሥልጣን በጫንቃው ነውና ድንግል ተወልደናሆም ድንግል ተወልደናሆም ድንግል ተወልደናሆም ድንግል ተወልደናሆም ድንግል